ኮስታስን የትምህርት ቤቱ ተማሪዎች ያለምን ምክንያት ያሰቃዩታል። የሱ ምላሽ ግን አሰቃቂና አስገራሚ ነገር ነበር ያደረገው። በሳምንት 2 ጊዜ ቪዲዮ ስለምንለቅ የደወል ምልክቷን መጫን እንዳትረሱ። ወደ ታሪኩ ልሰዳችሁ። ኮስታስ የ13 ዓመት ልጅ ነው። ሰርቢያ የምትባል ሀገር ውስጥ ነው የሚኖረው። ቤልግሬድ ስኩል ተብሎ የሚጠራ የመጀመሪያ ደረጃ ትምህርት ቤት ውስጥ ነው የሚማረው። በትምህርቱ ጎበዝና ጥሩ ጸባይ ያለው ልጅ ነው። ነገር ግን የትምህርት ቤቱ ልጆች ይስቁበታል፣ ያሰቃዩታል። እሱ ግን ምንም አይላቸው፣ ዝም ብሏቸው ይሄዳል። ከነገ ዛሬ ይስተካከላል ሲል እየባሰባቸው መምጣት ጀመረ። በክፍሉ ተማሪዎች ያስቁበታል፣ ይገፉታል፣ ይሰድቡታል። እነዚህ ነገሮች መቋቋም ሲያቅተው ለአስተማሪዎች ተናገረ። ተው፣ መጥፎ ነው፣ እንደዚህ ነገር አታርጉበት ብለው ይዳሉ። ተማሪዎች ግን አይሰሙም። በሱ መቀለዳቸውን ይቀጥላል። የሆነ ጊዜ ተማሪዎቹ እንደተለመደው እየቀለዱበት እንዳለ ዞር ሲል ሂስትሪ አስተማሪውን አየው። ወደሱ ሄደና አየህ ብሎ ሲነግረው አስተማሪው ምን አገባኝ ነው ብሎት ጥሎት ይሄዳል። ኮስታስ ሂስትሪ አስተማሪውን ጠላው። ወደ ቤቱ ሄዶ ምን መፍትሄ ላምጣ እያለ ማሰብ ጀመረ። አባትየውን ሽጉጥ ይዞ እየተኮሰ ያዋል። አባትየው ዞር ሲል ኮስታስን ያወና ና ብሎ ሽጉጥ እንዴት እንደሚያዝና መተኮስ እንዴት እንደሚቻል አለማመደ። አባትየው ቀለል አድርጎ ነው ያሰበው። ወደፊት እንዴት ራሱን መጠበቅ እንዳለበት ማወቅ አለበት ብሎ ነበር የሚያስበው። በነጋታው ወደ ትምህርት ቤት ሄደው ሲመለሱ ከጓደኛው ጋር ዞር ለማለት ከቤት ወጡ። መሄድ ያሰቡበት ቦታ ሲደርሱ የሚቀልዱበት ልጆች አዩአቸው። ኮስታስ ምንም አይሉኝም ብሎ ስላሰበ ከነሱ ትንሽ ራቅ ብሎ ተቀመጡ። ልጆቹ ከኋላቸው ቀስ ብሎ መጥተው ሳያስበው ኮስታስን ወንዝ ውስጥ ገፍትረው ከተቱትና ሳቁበት። ለመውጣት ይጣጣራል። ጓደኛው ከወንዝ ውስጥ እንደምንም ብሎ አወጣው። ኮስታስ ከዚህ በኋላ ይህን ስቃይ ማቆም አለብኝ ብሎ አሰበ። መግደል የሚለው ሐሳብ አእምሮ ውስጥ ገባ። ለመግደል ማቀድ ጀመረ። ባስቸገሩት ቁጥር ስማቸውን ወረቀት ላይ ይጽፋል። እንዴት እንደሚገላቸውና ቦታ እና ሁኔታ እያቀደ ለ30 ቀን ቆየና ለተማሪዎቹ ሄዶ በሽጉጥ እንደሚገላቸው ዛተባቸው። ምንም አይመጣም ብለው ስላሰቡ ይቀልዱበታል። ሂስትሪ አስተማሪው የሚያስተምርበት ቀንና ስም ዝርዝሩ ላይ የጻፋቸው ልጆች የሚገኙበትን ክፍለ ጊዜ ጠብቆ ከቤቱ ሽጉጡን ይዞ ወጣ። ሽጉጡን ፊት ለፊት በእጁ ይዞ እየገባ እንዳለ የትምህርት ቤቱ ጥበቃ አየው። እሱን ትምህርት ቤት ይዘህ መግባት አትችልም፣ ቀስ ብለህ መሬት ላይ አስቀምጠው እያለው ኮስታስ ሽጉጡን ወደ ጥበቃው አነጣጠረበትና ኮስታስ ቀጥሎ ተማሪዎቹ ወደሚገኙበት ክላስ መሄድ ጀመረ። ወደ ክላሱ ሲገባ ሂስትሪ አስተማሪው ቆሞ እያስተማረ ነው። እሱ ላይም ደቅኖ ወረቀቱ ላይ ስም ዝርዝር የጻፋቸውን እንዳለ አንድ ባንድ ኮስታስ ያሰበውን ካረገ በኋላ ፖሊስ ጋር ደውሎ ጠራቸው። ፖሊሶቹ ኮስታስን እዚህ ቪዲዮ ላይ እንደምታዩት ሸፍነውት ይዘውት ወጡ። 8 ተማሪዎችንና የትምህርት ቤት ጠባቂውን። ኮስታስ በአጠቃላይ 9 ሰዎችን። ኮስታስ 13 ዓመቱ ስለሆነ እስር ቤት መግባት አይችልም። በሀገራቸው ሕግ መሰረት ከ14 ዓመት በላይ የሆኑ ሰዎች ናቸው በእስር ቤት የሚቀጡ። ነገር ግን አባቱ የሱን ፍርድ እንዲቀበልና ኮስታስ ደግሞ ሳይካትሪስት ጋር ሄዶ እንዲታከም ተደረገ። እናንተ በሱ ቦታ ብትሆኑ ምን ታረጉ ነበር? ምናልባት እንደዚህ አይነት ሁኔታ ውስጥ ያሉ ልጆች ይህ ቪዲዮ ያዩት ሊሆን ስለሚችል እስቲ ሐሳባችሁን ኮሜንት ላይ ጻፉላችሁ።